ከ10 ደቂቃ በፊት የጋብቻ ጥያቄ ቀረበላት። አሁን ባለማመኗ አፋን ከፍታ በደስታ የምትፍለቀለቅ ልጅ ናት ፊታቸው የቆመችው። በጣም ያስቃል፣ ደስ ይላል። እንቺ ልክ እንደሷ ውብ ለሆነች ሴት የአግቢን ጥያቄ ያቀረበው ሙሽራን የሰጠች አንቺ። አሁን ቆራጡ ኮማንደር ታላቁ ጀብዱ የሚጠብቃቸው ህይወት ውስጥ ይዟል ሊገባ ዝግጅቱን ጨርሷል። ስራ አለ። በቅርቡ የሌላ ሰው የሰርግ ጥሪ ይደርሳል። ታያለ ባሻክ ምን አለች በለኝ። ከምላሴ ጸጉር ይነቀል እና ምን ይጣበስ? አሁን ብዙ ስራ አለብኝ እባክሽ። ምን ማለት ነው? ምን ይጣበስ ማለት ምንድነው? ችግር የለውም አይዟችሁ፣ ትንሽ ነገር ነው። ምን ማለት ነው ግን? መጀመሪያ የምንጋባው እኔ እናንተ ነን። ተሰማኛለህ? እኔ እናንተ ነን መጀመሪያ የምንጋባው። እኔ ስለዚህ ሰርግ ለህክምና ፈተና ካሰብኩት በላይ አስቤበታለሁ። እባክህ ስለ ሰርጋችን አንዴ እንኳን አስብበት። አዎ አስብበት። ስጋው ሄነ ስራ ስለበዛብኝ ነው። ቆይ ማን ነው ደግሞ ከኛ ቀድሞ የሚጋባው? እባክሽ ለሰከንድ እንኳን ተረጋጊ እባክሽ። ወይ ውዷ እህቴ በመጨረሻ የተመኘችውን ነው የምታገባው። ደስ ሲል። ምንድነው እሱ? ተመልከት። ኦ በጣም አሪፍ ነው። በፍጹም ምን? በፍጹም አሁን ነገሩ ገባ። ጓደኛ ቀለበቱን ገዝቶላታል። አሁን እንደዚህ ይሆናል። አሁን እነሱ ይጋባሉ፣ እኛ ዳር አፍጥጠን እንቀራለን አይደል? እባክህ አንዴ ስራህን አቁም። ሁሉንም ነገር በደንብ ማቀድ አለብን። እባክህ ስማኝ፣ እባክህ። ወይ ቡለንት፣ ለነገሩ ማለት ለባሻክ ያስባል። የኔ ቆንጆ፣ አየህ፣ በእውነት በጣም ነው ደስተኛ ሆናችሁ። ደስ ብሎኛል። እሺ እንግዲህ አሁን ባለትዳሩ እኔ ብቻ አይደለሁም ማለት ነው። ሲማይ ውዴ። ቆይ ዝም በል እሺ። ሰላም ውዴ፣ በጣም ደስ ብሎኛል። እኔ በጣም ደስ ብሎኛል ፔሉሽዬ ውዴ፣ ግን መጀመሪያ የማገባው እኔ ነኝ። እሺ፣ አንቺ እብድ ይሆንሽ ልጅ፣ አንቺ ቀድመሽኝ ታገቢያለሽ። አሁን እሱን እርሺው፣ እንዴት እንደጠይቀሽ ብቻ ንገሪኝ። እስቲ ንገሪኝ። አማትሽ ፊሊያ ውስጥ ይጠብቅሻል። ሌሎች ደስ የሚሉ ምስራቾች ተዘጋጅተውልሻል። ስለሱ ሬስቶራንቱ ጋር ስንገናኝ እነግርሻለሁ። ቻው በይ። ልታግዥኝ ትፈልጊያለሽ? አካን ምን እንደማስብ ታውቃለህ? የሆነ ደስ የሚል ነገር ብናደርግስ? እንደዛ ብናደርግስ? ምን ማለትሽ ነው? ይወድ ሌላ ሚስት እንዲኖረኝ ነው የምትፈልጊው? ስለሱ አይደለም የማወራው እባክህ። ስማ፣ እንደዚህ ብናደርግስ? ድጋሜ ለምን አንጋባም? ይኒድ የኔ ፍቅር፣ ድጋሜማ መጋባት አንችልም። ትዳራችን ከሆነም እንደሞቀን ያለው አይደል እንዴ? የኔ ፍቅር ምን ችግር አለው? ቢሆንም ለምን አሁን አንጋባም? ምን ችግር አለው? በጣም ቅስም ሰባሪ ነገር ነው። ሁሌ የሆነ ነገር ስጠይቀን የማስከፋት ትወዳለህ። ሲማይ እንዳትከተለኝ። ስለ ሰርጉ አንድ ነገር ላይ ሳልደርስ የትም አልሄድም። ስለምንድን ነው የምታወሪው? እነሱ እኮ ትልልቅ ሰዎች ናቸው። ከፈለግሽ እነሱን እንጠይቃቸው። ልጄ ልታገባ ትፈልጋለህ? አንቺ ንገራቸው። መፈለግ አለበት። እስቲ አንድ በሏት እንዴ። ገና እኮ እየተዋወቅን ነበር። ሌላ ነገር የለም። መጀመሪያ እኮ መታወቅ አለባቸው። ሁሉንም ነገር ራሳቸው ይዩትና ራሳቸው ይወስኑ እንዴ። አንቺ ግን ሲናን ልጅሽን ሲያይብሽ ሀገር እያስ ብለሽ ነበር። በራስሽ ሲደርስ ትሸሻለሽ። ይኸውልሽ ሴትዮ፣ ስለ ልጄ ማውራትሽን አቁሚ። እኔም እኮ ስለ ልጄ ነው ማውራው። አይገባህም እንዴ? የኔም ልጅ ስነ ስርዓት ያለው ሰው እኮ ነው። ልክ እንደዚህ በሰው ቤት በማያገባን ነገር ዘው ብለን ገብተን ልናጋባት አልሞከርንም። ይሄንን ነገር በደንብ ልትገነዘብ ይገባል። ሴትዮ አትሰሚም እንዴ? ቤቴ ውስጥ ራቁትን ነበር እያልኩሽ እኮ ነው። እንዴ ለምንድን ነው ብቻ እና ምን ይፈጠር? ልክ እንደ በቀቀን የምትደጋግሚውን ነገር ብታቆሚ ጥሩ ነው። እኔ ያልኩት መጀመሪያ እርስ በርስ መታወቅ አለባቸው እኮ ነው የምልሽ። እንዴ በእኛ ባል እንደዛ የለም። እንደውም ማድረግ ያለብኝን ወስኛለሁ። ካሁን በኋላ ቢፈልግ እንኳን ልጄ ማየት አይችልም። ምክንያቱም አሁን ከጨዋ ሰው ጋር ትዳር እንድትመሰርት አደርጋለሁ። ነይ እንሂድ። እማዬ እኔ ማንንም አላገባም እባክሽ። እንደሱማ ማድረግ አትችይም። ካሁን በኋላ ልጄ አካባቢ ላይ አልፈልግም። አለበለዚያ ግን እውነቴን ነው የምልህ፣ መጨረሻ እንደ በፊቱ እስር ቤት ነው የሚሆነው። ቀጥይ። አሁን ልቤን ከሰውነት ነጥቀሽ። ከዚህ በኋላ ስለ እስር ቤት ማንም ይፈራ አለ መሰለሽ? እና ጣፋጭ ብቻ ነው ብለሽ ነበር ያሰብሽው? በጣም ቆንጆ ነው። ፈገግታውም ደስ ይላል። ምግብ ሲሰራ ደግሞ ምንም እንከን የለውም። እሺ ቆይ ዛሬ ግን ለምን ይሄንን ያህል ከሱ ፍቅር እንደያዘኝ በደንብ ተገለጸልኝ። በጣም ጥሩና ለሰው አሳቢ ሰው ነው።
በጣም ምርጥ ስብዕና ያለው ሰው ነው። አየሽ፣ አሁን እነሱ ከኛ 10 እርምጃ ርቀው ሄደዋል። በጣም በሚገርም ሁኔታ ነው የትዳር ጥያቄ ያቀረበላት። በጣም ይገርማል። አሁን እሱ ካንቺ ጋር ምን አገናኘው? የቡለንት ጥያቄ ራሱ በጣም በቆንጆ ሁኔታ ነው የቀረበልሽ። አዎ፣ በእናትሽ ቀለል ያለ ነገር ነው፣ አለቀ። ምንም አዲስ ነገር የለውም፣ ተራ ነገር ነው በቃ። ከምንም በላይ ምን እንደሚያስደስተኝ ታውቂያለሽ? የፊሊያን ዕዳ ለመክፈል ቢሮሽን እንደተሸጥሽው መናገርሽና እሱም ይሁን ብሎ ለአንቺ የጋብቻ ጥያቄ ማቅረቡ በጣም ደስ የሚል ነገር ነው። ከልቤ ነው ደስ ያለኝ። ምንድን ነው አልነገርሽውም እንዴ ፔሊን? ልነግረው አልቻልኩም። እንዴ መቼ ነው የምትነግሪው? ቆይ እንዲሁ አሁንማ በቃ ከሰርጉ በኋላ መናገር ይኖርብኛል። ፔሊን እውነት ልነግረው ነበር፣ ግን ደግሞ በዛ ሰዓት ደሰው ማቆርፈድ መስሎ ታየኝ። በቃ ምን ላድርግ? እሺ እንግዲህ ውድ ፔሊን ቶሎ ብትነግሪው ነው የሚሻለው። በተቻለሽ ፍጥነት ንገሪው። እሺ